ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ሰነበታችሁ? ዛሬም አጠር ያለች ቪዲዮ ይዤላችሁ ወደ እናንተ መጥቻለሁ። በጣም ቀላልና ፈጣን የሆነ አሰራር ነው። እስከ መጨረሻው አብራችሁኝ ሆኖ እዚህ ጋር ውሃ እያፈላሁኝ ነው። ትንሽ ውሃና ዘይት ላዩ ላይ አደርጋለሁኝ። ከምስር የተዘጋጀ መኮረኒ ነው እኔ ዛሬ የምጠቀመው። እናንተ ሌላ የምትፈልጉትን አይነት መጠቀም ትችላላችሁ። ለጤነኛ አመጋገብ ግን እንደዚህ ከምስርና ከስፒናች ከተለያዩ ነገሮች የተሰሩ መኮረኒ ስፓጌቲዎችን ብንጠቀም የተሻለ ነው። መጥበሻዬን እዚህ ጋር ሞቅ አደርጋለሁ። ከትፌ ያዘጋጀሁት የቺክን ብረስት አለኝ። ቺክኑን እንደዚህ ትኩስ መጥበሻ ላይ ትንሽ ጠብሰዋለሁ። ውስጡ ያለው ውሃ እንዲወጣ ካደረኩኝ በኋላ ነው ትንሽ ዘይትና ሌሎች ግብአቶችን የምጨምረው። ቆንጆ ሆኖ ተጠብሷል። አሁን ትንሽ ዘይት አደርግበታለሁኝ። በኋላ ላይ ግን ሌላ አይነት ዘይቶችን ስለምጠቀም አሁን ማብዛት አልፈልግም። በትንሽ ዘይት ነው ማብሰል የምፈልገው። በዘይት እንደዚህ ትንሽ ከጠበስኩትኝ በኋላ ከትፌ ያዘጋጀው ትንሽ ሽንኩርት ጨምራለሁ። ይህንን ቻናል ለመጀመሪያ ጊዜ እየተመለከታችሁ ያላችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። በጣም ቀላልና ቆንጆ የሆኑ የምግብ አሰራሮችን እያስኩላችሁ እመጣለሁ። በመቀጠል አንድ ላይ የተፈጨ ዝንጅብልና ነጭ ሽንኩርት አድርጌ ድጋሚ ለትንሽ ደቂቃዎች አበስለዋለሁ። እዚህ ጋር ቺክኑን እንደዚህ እያበሰልን ከጎን የጣድነው መኮረኒ ደግሞ በስሏል። እንደምፈልገው አይነት አድርጌ አብስዬ አውጥቼዋለሁ። የዶሮ ስጋውን ከሽንኩርቱ ጋር እንደዚህ ቆንጆ አድርጌ ከጠበስኩትም በኋላ ከትፌ አጥቤ ያዘጋጀሁትን መሽሩም እጨምራለሁ። አንድ በደንብ የበሰለ ቲማቲም፣ አንድ ቀዩን ወፍራሙን ቃሪያና የሚያቃጥል አረንጓዴ ቃሪያ ተጠቅሜያለሁ። አረንጓዴ ሽንኩርትም ጨምሬበታለሁ፣ ትንሽ በዛ ያለ። ሁሉንም አንድ ላይ በደንብ አቀላቅለን በደንብ እንዲጠበስ እናደርገዋለን። ሁሉንም እንደዚህ ቆንጆ አድርገን እናቀላቅላለን። በጣም የሚያምር አይነት ከለር ነው ያለው። እሳቱን ከፍ አድርገን በደንብ እንዲጠበስና የመሽሩሙና የቃሪያው ውሃ እንዲወጣ ማድረግ አለብን። በአትክልቶቹ ውሃ እንደዚህ ቆንጆ ሆኖ በስሎ ደርሷል። ከጎን ደግሞ ትንሽ ብሮኮሊ በዘይት ጠብሼ አዘጋጅቻለሁ። ምንም አልጨመርኩበትም። ትንሽ ብላክ ፔፐር እና ጨው ብቻ ነው ያደረኩበት። ያዘጋጀነው የዶሮ ስጋ ላይ የሚፈልጋቸውን ቅመሞች ጨምሬ ያለሁኝ። እዚህ ጋር ቪዲዮ አልተቀረጸም። እኔ የተጠቀምኩትኝ ትንሽ በርበሬ፣ እርድ፣ ብላክ ፔፐር፣ ጨውና
የኮሪ ፓውደር ተጠቅም ያለሁኝ ቪዲዮ ስላልቀረጸው እዚህ ጋር አይታይም። የዶሮ ስጋውን ስጠብስ በጣም ትንሽ ዘይት ነበር የተጠቀምኩት። አሁን እዚህ ጋር የምጠቀማቸው ዘይቶች አሉ። ባልሳሚክ ቬኒገር፣ ሶያ ሶስ፣ ሴሰሚ ኦይል እና ኦሊቭ ኦይል ተጠቅም ያለሁኝ። ሶያ ሶስ ስንጠቀም ምግባችን ላይ ጨው እንዳይበዛ መጠንቀቅ አለብን። በጣም ጨዋማ የሆነ ሶስ ስለሆነ ጥንቃቄ ያስፈልጋል። ቺክናችሁ ላይ ጨው እንዳይበዛባችሁ ተጠንቀቁ። ቅድም ስጠቀም የተረፈኝን አረንጓዴ ሽንኩርት እንደዚህ መጨረሻ ላይ ጨምረዋለሁ። ትንሽ ከለርፉል እንዲሆን ያደርገዋል። ሁሉንም የበሰሉ ግብአቶችን አንድ ላይ እናቀላቅላለን። መኮረኒውን እና ብሮኮሊውን እንደዚህ አቀላቅያለሁ። ቀጥዬ የዶሮ ስጋውን ከላይ አደርጋለሁ። ያዘጋጀነው ምግብ ሲቀላቀል ይህንን ይመስላል። መኮረኒን ሁል ጊዜ በቲማቲም ስጎ ወይ ደግሞ በስጋ ሶስ ብቻ ከምናዘጋጅ እንደዚህ አንዳንድ ጊዜ በቺክን በተለያዩ አትክልቶች በመሽሩም እያዘጋጀን ብንሞክር እየተሻለ ነው። የዛሬው የምግብ ዝግጅት ይህንን ይመስል ነበር። አብራችሁኝ ስለነበራችሁ አመሰግናለሁ። ቪዲዮውን ከወደዳችሁት ሰብስክራይብ ማድረግን አትርሱ። በሚቀጥለው በአዲስ ቪዲዮ እስከምንገናኝ እግዚአብሔር አምላክ በነገር ሁሉ ከሁላችሁም ጋር ይሁን። ሰላም ሁኑ። ባይ